አገልጋዮች በየማዕረጉ ስማችሁ የእግዚአብሔር ቤተሰቦች ምእመናን ሁሉም ማድረግ የሚቻለው እግዚአብሔር አምላካችን ሁላችንንም በሕይወተ ሥጋ ጠብቆ ለሚመጣው ዓመት በዚህ መድረክ ተገኝተን የመልአኩን በዓል ለማክበር ያብቃን። አሜን። እንኳን ለዘንድሮ ዓመት የቅዱስ ገብርኤል በዓል በሰላም አደረሳችሁ። የቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካሉት አብያተ ክርስቲያናት የመልአኩ የቅዱስ ገብርኤል ጽላት ያለበት አካባቢ በሀገር ውስጥም በውጭውም ዓለም በዛሬው ዕለት በደማቅ መልኩ ይከበራል። ይህንን ለፈቀደልን እንድናከብር እግዚአብሔር አምላካችን ክብር ምስጋና ይግባው። የዛሬው በዓል ረዘም ያለ ጊዜ ቆይተናል፣ ግን ስራ በመስራት አይደለም የቆየነው። አገልግሎታችን ስለተራዘመ አገልግሎቱ ስለበዛ ነው ጊዜው የሄደው። ጊዜ ባከነ የሚባለው አንድ ሰው ስራ በመፍታት ጊዜውን ሲገድል ሲያባክን ነው። እኛ ግን አሁን ከተለያዩ መምህራን ከተለያዩ ዘማሪያን ቃለ ሕይወት ዝማሬ እያደመጥን እየሰማን ነው። መልአኩ Yeah,